ተነስኩኝ እሳት ምን ነው አምላኬ ምን ነው ወይ በኢየሱስ ስም ጋይስ ልንገራችሁ እኔ ምን እንደሚያናደኝ ነገር ተኝቼ አልነሳም በቃ አልነሳም አልገባም ብዬ ነበር ቅድም ቴክስት ሳረግላችሁ ላይቭ ትገባላችሁ እንግባ እንጫወት እናውራ ስል አልመለሱልኝም ከ9 ሰዓት በኋላ መጡ 9 ሰዓት ሙሉ ቆይተው ዝም አልኩ መጡ ተኝቼ ነበረ እግዚአብሔርን ተኝቼ ነበረ ከተኛውበት እያያችሁ ነው ኩማ ቤት አልነሳም አልገባም ስንው ለኛ ብለሽ ሲሉኝ እሺ ብዬ ከተኛውበት ተነስቼ መጣው ግንባሬን ወደ ኋላ ሸሽቷል አሁን ባስነጥስ ቂጤ ላይ ነው ጸጉሩ የሚወድቀው ጸጉሬን ወደፊት እንኳን አላረኩትኝ መመቤቴ ከእንቅልፌን ተነስቼ መጣሁት ልብሴን ቀይሬ ቢጃማዬ ምን ብዬ እውነት እኔ አንዳንዴ እውነት ስናገር በቃ እኔ እንደክፉ አይ መከራይ ተውት በቃ ኢትስ ምን ማድረግ ይቻላል እግዚአብሔርን አንዳንዴ ግን ይሄ ደግሞ ወደ በር ምንሽዋከከው ኤሪ አባ አንተ ተሻለኛል ማትናገር ማትጋገር ማታስቀየመኝ ና ኤሪ ናባ ናዚጋ ጃም ናባይ ኤሪ አንተ ተሻለኛል የኔ ጌታ ኤሪ እኔ ሙዴ ባንዴ እሳት ገብሬን እሳት ጋር ለዚህ እኮ ነው ጌም ማልጫወተው እኔ እኮ ብዙ ጊዜ እግዚአብሔር ምስክሬ ነው ጌም ማልጫወተው እኮ ለዚህ ነው ጌም በጣም መጥፎ ነገር ነው የፈለገ ብትዋደዱ የፈለገ ብትከባበሩ ጌም ሰውን ያጨቃጭቃል ያጣላል ያናንቃል ጌም የሚያስጠላኝ እኔ ለዚህ ነው መጫወት አልፈልግም ሁሉ ጊዜ እግዚአብሔር ምስክሬ ነው ሁሉ ጊዜ እኔ እንደሌሎቹ ቀን ሙሉ ጌም መቀጥቀጥ እችላለሁ በቃ የሚያስጠላኝ ለዚህ ነው ወሬ ይሻለኛል እንዲያው እንዲቁጭ ብዬ አንድ ሁለት ጌም ከተጫወትኩ በኋላ ላጥ ብዬ ወጥቼ አሉባልታ ባወራ ይሻለኛል እኔ እሱ ነው የሚሻለኝ መቤቴ እንዴ እኔ አልመበላው መጠጣው አጣው ምን ጉድ ነው እንዲ መከራዬን መበላው ሙዴ ተጨረበ እግዚአብሔርን ደሞ ስናገር ደሞ ሰው አይወጣልሽ ሰው ሁሉ አስቀይመሽ ያለ ሰው ቀረሽ ደሞ ይላል ወይ አንተ ናቁጫል አቤል ይሻለኛል እንደው አንዳንዴ ከአቤል ጋር አቤል ይሻላል ተጠቅቀና የሚሆንብኝ እኮ ነው ዝም ልበል እስኪ ደሞ ቀይረው ወደ ሌላ ሆስፒታል ጋይስ እኔ አልደበረኝም ዲቦራ ኦፍ ኮርስ ደብሯታል እኮ እኔ ሳልደበረኝም እኔ ጉጭ ቅድም አላስከፋችኝም ግን ስትመጣ አያችሁ አይደል እንዴት አሳሰቀ በቃ ላሽ እኔ እኮ ማኩረፍ ምናምን ይችላል እኮ ስትመጣ ነቀየ ሞታ ግን አያችሁ አሳሰቀ ምናምን ተሳስከ ምናምን ነገሮችን አበረድኩኝ ሳይደብረኝ እኮ ቀርቶ አይደለም ተውት በቃ ተውት እናንተ መቼም አይገባችሁም ወደኔ ነው ነገሩ የምታዞሩት ምን አገባኝ ካዲያ ከሳጋስጣል ብታለው ከንትና ጋር ተጣላችሁ ድሮስ እኔ ያቃታለሁ እንዴያችን ሴትዮ ቀን ጠብቃረን እንዴ ሆዶ ውስጥ ያለውን ሁሉ ስዘባርቅ የነበረው እስኪ ዝም በሉኝ እናንተ የማይሆን ነገር አጻፉብኝ በዛው የሚሄድበት እኔ ደሞ አፍ ያላቁ ኦልዌይስ ግን በጣም ነው ማመሰግነው እሺ ኦልዌይስ ቴንክ ዩ ሶ ማች ከልብ እግዚአብሔር ያው ላይ አይገባም ነበር በጣም ነው ማመሰግነው ቃል የለኝም ስማም ላበላቡንኩ ጋይስ እኔ የሆነ ነገር ከሆነ ጽፋለሁ ቴሌግራም ያለው ኢንስታግራም ያለው ለመጻፍ ነው አሁንም ኦልዌይስ ትላል ለመጻፍ ነው ቴክስት ታረጋላችሁ ይሄ ነገር አጋጥሞኛልና ስልኬን እኮ ያስቀመጥኩትኝ እኮ እንድጽፉልኝ ነው በዛ ከንፈሪ አይ ቲንክ ላይቱ ነው ቆይ አጠፋዋል ደሞ ይሄን ላይት ትቸው ነው ምን ነው አንተ ወጡ እንዳማረለሰው የምትመላለሰው ማን ነው የምትባል ወይኔ ጸጋ የሚባለው ሰውዬ 3000 ብሎ ናግባሽ ጆይን በል በምንድን ነው መልከልክ ይጂ ነው ጫንቺ ባለፈው ስታሰድቢ ነበር ምን አባሽ ትልክ ያለሽ ነው ቤት ቆራጣ በቃ ዝም በሉ በቃ ተውት
ታውቁት እኮ ነው። በቃ ትቼዋለሁ። እንትና ደብሯታል እንዲሆናለ እኔን ችግር ስነግራችሁ ስለ ሰው ችግር አታውሩብኝ። እኔ ሳይደብረኝ የቀረ ይመስላችኋል? መናገር አለብኝ? ምን አድርጌ ነው የምትሆነው? አቤል የለም በቃ ልወጣ ነው። ጭራሽ ሙዚቃ በዚህ ተውኝ በእናታችሁ። ኩማ ላከ። አሁን ምን ሊለው ግን እንደው አያፍሩም? ወስነኩ ቤታ እስታኮ ነው እኮ ነው የወጣሁት። ላይክ እንደዚህ አንተ ጉቺ ስትወጣ በሙት ወጣ። ጌታን እማየትሙት ኔትወርክ ይዞኝ ነበር ጌታ እማየማ ልጇ እንደሚምልባት አታውቅም። በእናቶቻችሁ በአባቶቻችሁ ነው የምትምሉት። ዘንድሮ ይህ እንደ አክተር ናት ምናምን እንዳትኛው ነው የምር ጌታን 30 ጊዜ ነው የምትምልባት። ጌታን እንደዛ ስታክ ሆኖብኝ ነበር እና ወጥቼ ምናምን እየሞከርኩ ነው። ሪፍሬሽ አድርጌ ነው የገባሁት። ዘግቼ መስሎኝ ነበረ። እንዴት ነሽ ልኝ ቆንጆ አምሮብሻል እኮ አቦ። በእናትህ እኮ ማን እንደዚያ ወሬ አታወራው። እናትህ ጌም ልትጫወት ነው የመጣው ወይንስ ስለኔ ቁንጅና ልታወራ? ምንድነው የምትሞላቀቂ ታዲያ? በስነ ስርዓት አዋሪ። ያዝ ታብታብ አድርጉላችሁ። ታብታብ አድርጉ። ኮፕሊንክ ያደርጋችሁላችሁም ጋይስ ሌትስ ጎ። ቤት ተራበኝ በጣም። ተነስተህ ብላ። ምግብ የለም ምግብ የለም ቤት ወርላል። ሰዓት ነው በዚህ ሰዓት ምን አለ? ምንም የለም ወይ? ስትሬት ታኮም ሊኖር አይችልም። እኔን ስታዩ እህል ነው የሚያምራችሁ። ኦፍ ኮርስ ደም ዲቦራ ስትበላ ነበር፣ አንተ ስትበላ ነበር፣ ጉቺ አገልግል አዛ ስትበላ ነበር። እኔ አንድ ነገር አልበላም። በላይ የሚርባቸው ቀን ሙሉ ምግብ አልበላም። ደብል ነው በልቻለሁ። ቅድም ነው የበላው ፒዛ እኮ የሆነ ነገር ብላ። ቤቱስ ምንም የለም አለ ግን እንደዚህ ስናል ሴራ ፈቶ ሳይ ኦርደር ላድርግልኩማ። እኔ ፍቅር ለዚህ እኮ ነው የምወድሽ የእኔ ውድ። ወይኔ አምላኬ፣ እኔ እኮ ለዚህ ነው ምንም ነገር ማላወራው ከዚህ ሰውዬ ጋር። ጋይስ የሆነ ነገር ሰው አትበለኝ እና ልበልሽ ነው። አትበለኝ። ለምን እንደማት አትበለኝ። በቃ አትበለኝ። እንዴ እኮ አንቺ ስላሰብሽልኝ በቃ አንጀት ራሱ ጥግብ አለ እንደዚህ እንዴ። ዛሬማ ሰው ተነስቶበታል። ቆይ ዝም ልበላ ልናገር። የቅድሙን ቆንጆ እንዴት ወጣው? እኔ እኮ እንዴት እንደወጣው ራሱ አላውቅም ጋይስ። ያን ደግሞ ያለን ልጅ አውቀዋለሁ ሲያምን። አቦኩማ ውጣ። እናቴ ትሙትን ተመልሼ መቼም አታይም። አትጨማለቁ። ምን አባሽ ነው እንደዚህ ብታወሪ? ስነ ስርዓትሽ ነው። ምን አገባክ እንዴ? ምን አገባክ? እቀናለሁ። ምን አገባኝ? እኔ እቀናለሁ። በቃ እንደዛ ንግሮችን አትናገር። እኔ አሁን ያኔ ከኔ ውጭ ሌላ ሰው ስለሌላ ኧረ አምላኬ ዛሬ በሰባካሁን በመድኃኒዓለም ዛሬ ጋይስ ሰላም አትዋይ ተብዬ ነው እንዴት ተላኩትኝ? ምንድን ነው ከተኛውበት ያስነሳኝ? ቤት አዳምጪኝ። ከኔ ጋር ሆነሽ ስለሌላ ወንድ ስም ጠርተሽ እንድታወሪ አልፈልግም። ልጁ ሲያምር ምን አገባክ? እንደዛ ቲም እንደ ቆንጆ ከሆነማ ችግር የለም። ምን አገባክ? ምን አስቀና? ቆንጆ ወንድ ካየው ቆንጆ ነው። አንተ ቆንጆ ሴት አለች በል። ምንም አልልህም። እኔን ምን ሆንሽ? ለማን በነገረከው የት ማረገው በመድኃኒዓለም። አሁን ጋይስ ያዘና አይመስልም። ዲቦራም ተናዳ ነው የወጣችው። እኔ ምን አውቃለሁ እንዴ ዲቦራን ደግሞ ጌታ ወይ እኮ እኔ በውስጥ እንኳን እኮ ነገር ወይም በሙድ አይ እንዲ ነው ብለው ላሽ እኔ የሆነ ሰዓት ላይ ተነስተው ያቆርፋሉ፣ የሆነ ሰዓት ላይ ተነስተው ይወጣሉ፣ የሆነ ሰዓት ላይ መጫወቻ እኮ አደረጋችሁኝ። ግን ቤታ እኔ ለምን እንደምትመቸኝ ታውቂያለሽ? ፈታልሽ ልጅ እኮ ነሽ። ግን አንዳንዴ የሆነ ነው አይደል እያታለልክ ጋይስ ዊኔን ጠብቁልኝ ጋይስ። ሶስት ዊኔንማ እንዳትወስድብኝ ዛሬ በኢየሱስ ስም። እንዴ 7000 እንዴት ገባው ጋይስ? 7000 እንዴት ገባው?
7,000 እንዴት ገባው? 7,000 ውይ! አሁን ነው መኪናሽ የደረሰው። አሁን ነው የደረሰው። አየሁትኝ። ጉቺ አንቺ አጨብጫቢ ጨጓራዬን ካቃጠልሽ በኋላ እኔ መኪናው ምን ይሰራልኛል? አጨብጫቢ እዛው መኪናውን አትሽም ወይስ የኦልዌይስን? አያችሁ፣ ይሄኛው ሳሸንፍ አያችሁ። እኔ እኮ ተረግም ያለው በሰው ነው እኮ ምላችሁ። በሰው ተረግም ያለው ምላችሁ እኮ ድጃ አይደለም። ያቺኛ የሆነ ነገር ሆንኩኝ ብላ ማናት ወይዘሮ ዲቦራ ወጣች፣ ዝም አልኩኝ። እችኛዋ ደግሞ በ100,000 በ10,000 አልጫወተ፣ ዝም አልኩ። ይሄ ደግሞ አውቆ ይቆራረጣል። እኔ እኮ ግላብ ያለ ሰው ካለ ያስቀምጡ። ግላብ ኦኬ፣ ቁጫል እዛው ቁጫል። የተነሳምስ ቴንክ ዩ ሶ ማች ጉጂ። አይገባም ነበር። የሰውየው የኦልዌይስን ጊፍት መመለስሽ ነው። ዲቦራ ልጅ እኮ እሺ ጋይስ፣ እኔ ምን ላድርግ? ትታኝ ወጣችሁ። እሷ እኔ አይደለሁ። እኔ እኮ ምን ላድርግ? እኔ እኮ ቁጫል፣ እኔ ምን ላድርግ? ትታኝ ወጣች። እሺ ምን ላድርጋት? አልጫወትም ብላ ትታ ወጣች። ምን ላድርግ? አይ ድሌ ወይ ኧረ ላኪላ። እኔ እሷ አይደለች እንዴ ልውጣ አልጫወትም ብላ የወጣችው እኮ እሷ ናት እኮ እኔ አይደለሁም።